በተለያዩ ሶሻል ሚዲያዎች እድሜ 45 ዓመት ነው አም ፕሬግናንት እድሜ 47 ነው አም ፕሬግናንት እያሉ እንግዲህ እድሜ ከ40 ዓመት ካለፉ በኋላ ነፍሰ ጡር መሆን እንደሚቻል በጣም የተለያዩ መረጃዎችን በሶሻል ሚዲያ ትመለከታላችሁ። ሰላም ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ እድሜያችሁ ከ40 ዓመት በላይ የሆናችሁ ተፈጥሯዊ በሆነ መንገድ የማርገዝ እድላችሁን ሊያሰፉላችሁ የሚችሉ ማድረግ የሚገባችሁን 5 ነገሮች ላይ እንነጋገራለን። እንግዲህ እንደሚታወቀው ባለው የተፈጥሮ ሂደት እድሜ እየጨመረ ሲሄድ የማርገዝ እድል እንደሚቀንስ ይታወቃል። ለምሳሌ እድሜ ወደ 40ዎቹ በሚደርስበት ወቅት አንድ ሴት የማርገዝ እድሏ በየወሩ ሲታሰብ 5% ነው። እድሜያቸው ከ20 እስከ 30 ያሉ ሰዎች በአንድ ወር የማርገዝ እድላቸው 20 በመቶ ነው። ያ ማለት ምንድነው? 100 ሴቶች በአንድ ወር አበባ በአንድ ወር ግንኙነት ቢሞክሩ ከ100 ሴቶች ውስጥ 20 ሴቶች ነፍሰ ጡር የመሆን እድል አላቸው። እድሜያቸው ከ40 እና 40 ዓመት በላይ የሆኑት ግን ከ100 ሴቶች 5 ሴቶች ብቻ ነው የሚያረግዙት። ይህም የሚሆነው እንግዲህ ባለው የተፈጥሮ ሂደት ውስጥ ነው። አንድ ሴት ስትወለድ ከ1 ሚሊዮን እስከ 2 ሚሊዮን እንቁላሎችን ይዛ ትወለዳለች። ታዲያ በህይወት ዘመኗ እነዚህ እንቁላሎችን እየመነዘረች ነው የምትጠቀመው። ተጨማሪ እንቁላሎች አይፈጠሩም ማለት ነው። እድሜዋ 13 ዓመት አካባቢ ማለት የፑበርቲ ወይ ጉልምስና እድሜ በሚደርሱበት ወቅት የሚኖራት የእንቁላል መጠን ከ300,000 እስከ 400,000 ይደርሳል። እድሜ ወደ 35 ዓመት ሲጠጋ ደግሞ እነዚህ የእንቁላል ቁጥሮች ወደ 70,000 የሚጠጉ ሲሆን እድሜ 40 አካባቢ ሲጠጋ ደግሞ ከ10,000 እስከ 20,000 ይደርሳሉ። እድሜ ወደ 50ዎቹ ሲጠቁ ደግሞ ሙሉ በሙሉ የእንቁላል ዘሮቹ ያልቃሉ። አለበለዚያም ደግሞ ከ1,000 ያነሱ ይሆናል። ይህ የግድ ሊሆን የሚችል የተፈጥሮ ሂደት ነው። ሌላው እድሜ እየጨመረ ሲሄድ የሚቀየረው ነገር ደግሞ የእንቁላል ጥራት መለወጥ ነው። እድሜዋ ከ20 እስከ 30 ያለች ሴት ያላት የእንቁላል ጥራትና እድሜያቸው ከ35 ዓመት ወደ 40 የተጠጉ ሴቶች ያላቸው የእንቁላል ጥራት ይለያያል። እድሜ ከፍ እያለ ሲሄድ የእንቁላል ጥራቱ ይቀንሳል። በዚህ ምክንያት የዘረመል ስህተቶች ስለሚፈጠሩ ውርጃ የመከሰት እድሉ ከፍተኛ ነው። ለምሳሌ እድሜ ከ20 እስከ 30 እድሜ ያሉ ሴቶች ውርጃ የማጋጠም እድሉ ከ10 እስከ 15% ነው። በአንጻሩ እድሜ ወደ 40ዎቹ ሲጠጋ 50% ይደርሳል የውርጃ መጠኑ። በሌላ በኩል ባለው የዘረመል ለውጥ ምክንያት የአፈጣጠር ችግር የማጋጠም እድሉ ከፍ ሊል ይችላል። በእርግጥ ይሄ ቁጥሩ ዝቅተኛ ነው፣ ዳውን ሲንድረም የምንለው። ለምሳሌ ከ100 ሴቶች ከ3 እስከ 4 ሴቶች ሊያጋጥማቸው ከ3 እስከ 4% ማለት ነው። ስለዚህ እድሜ ከፍ እያለ ሲሄድ የእንቁላል ጥራቱ ስለሚቀንስ አንድም ውርጃ ሊያጋጥም ይችላል። ሌላው ደግሞ በሚቀንሰው የእንቁላል ጥራት ምክንያት ወይ የሚፈጠረው የዘረመል ችግር ምክንያት የአፈጣጠር ችግሮችም ሊያጋጥሙ ይችላሉ። ነገር ግን እነዚህ ችግሮች አሉ ብላችሁ ተስፋ መቁረጥ የለባችሁም። ምክንያቱም አንድ ልጅ ውርጃ ቢያጋጥም ድጋሚ በመሞከር ጤናማ ልጅ ማግኘት ትችላለች። ምክንያቱም በጣም ብዙ ሴቶች እድሜያቸው ከ40 ዓመት በላይ የሆኑ ልጅ ያገኙ ስላሉ። ነገር ግን ምን ማድረግ እንደሚገባችሁ በዛሬ ቪዲዮ እድሜያችሁ 40 እና ከዛ በላይ የሆናችሁ ሴቶች የማርገዝ እድላችሁን ሊያሰፉላችሁ የሚችሉትን መሰረታዊ የሆኑ 5 ቁልፍ ነገሮችን አቀርብላችኋለሁ። የመጀመሪያው ማድረግ የሚገባችሁ ነገር እድሜያችሁ ከ40 ዓመት በላይ የሆናችሁ ሴቶች ወይም 40 የተዳረሳችሁ ሴቶችና እርግዝና እየሞከራችሁ ያላችሁ ምርመራ ማድረግ ይጠበቅባችሁ። እንግዲህ ሰው ኑሮውን ለማቃናት ደፋ ቀና እያለ ድንገት ሳይታሰብ እድሜ ሊሄድ ይችልና በአንጻሩ ልጅ ስንፈልግ በተለይ እድሜ ወደ 40 በሚጠጋበት ወቅት ልጅ ለማግኘት ከፍተኛ ጥረት ይደረጋል። በሌላ በኩል ደግሞ ከዚህ በፊት 2 ልጅ 3 ልጅ ይወልዱና የመጨረሻ ልጃቸውን ከወለዱ በኋላ 10 ዓመት ያልፉን አሁን ድጋሜ ልጅ ማግኘት ይፈልጋል። ታዲያ እድሜ ወደ 40ዎቹ ሲጠጋ ለማርገዝ ያለው እድልም ይቀንሳል። ነገር ግን ለማርገዝ ሊረዷችሁ የሚችሉ ነገሮችን መከተል ደግሞ የማርገዝ እድላችሁን ያሰፋላችኋል። ስለዚህ እድሜ 40 ዓመት ሲሞላ በመጀመሪያ ደረጃ ማድረግ የሚገባችሁ ነገር ምንድነው? ምርመራ ማድረግ ያስፈልጋል። ምክንያቱም ጊዜያችሁ እጅግ በጣም ውድ ነው። ስለዚህ ምን አይነት ምርመራ ማድረግ አለባችሁ? አንደኛ የማህፀን ምርመራ ማድረግ አለባችሁ። ማህፀናችሁ ጤናማ ነው ወይ? እንቁላል የሚያልፉባቸው ቱቦዎች ወይም ፋሎፒያን ቲዩብ ክፍት ናቸው ወይ? የወንድ ዘር ምርመራ መደረግ አለበት። ሴት ብቻ ሳትሆን የእርግዝና ችግር ከወንድም ሊመጣ ስለሚችል
የወንድ ዘር ወይም ተሰጥቶ ምርመራ መደረግ አለበት፣ ሴመን አናሊሲስ የምንለው ማለት ነው። በሴቶች ደግሞ ኤምኤች ወይም አንቲ ሙላሪያን ሆርሞን የምንለው ምርመራ መደረግ፣ ምን ያህል ዘሮች አሉ፣ ምን ያህል እንቁላሎች አሉ፣ ሪዘርቭ ምን ያህል ሪዘርቭ አላት፣ የእንቁላል ሪዘርቭ አላት፣ ምን ያህል እንቁላሎች አሏት በእንቁላል ማምረቻ ውስጥ የሚለው የሚያሳይ ኤምኤች አንቲ ሙላሪያን ሆርሞን የሚባል ምርመራ ቼክ ማድረግ ያስፈልጋል። ወይም ደግሞ አንትራል ፕሮክሪያል ካውንት የምንለው በአልትራሳውንድ ምን ያህል እንቁላሎች አሉ የሚለው መቆጠር አለበት። ሌሎች ምርመራዎች እንደ ፎሊኩላር ስቲሙሌቲንግ ሆርሞን የምንለው ወይም ደግሞ ሉታናይዚንግ ሆርሞን የምንለው ከአንጎል የሚመነጩ ሆርሞኖች ይሄ አንጎላችን ከእንቁላል ማምረቻ ጋር የሚግባባባቸው ሆርሞኖች አሉ። እነዚህ ቋንቋ ነው። አንጎላችን ወይም ደግሞ አንጎል ከመራቢያ ክፍሎች ጋር ከእንቁላል ማምረቻ ጋር የሚግባባባቸው እነዚህ ፎሊኩላር ስቲሙሌቲንግ ሆርሞን እና ሉታናይዚንግ ሆርሞን የሚባሉት ሆርሞኖች ጤናማ ናቸው ወይ የሚለው ቴስት መደረግ ምርመራ መደረግ አለበት። ሌሎች ተጓዳኝ እንደ ፕሮላክቲን የወተት ሆርሞን፣ ታይሮይድ ሆርሞን የመሳሰሉት በሙሉ ምርመራ ማድረግ፣ ምክንያቱም ውድ ስለሆነ ጊዜው እነዚህን ምርመራዎች አድርጎ እነዚህ ጤናማ ናቸው ወይ ተብሎ መጀመሪያ ቼክ መደረግ አለበት። እነዚህ ላይ ችግር ካለ ወዲያውኑ ማስተካከል ስለሚያስፈልግ፣ በተጨማሪ ደግሞ እንደሚታወቀው እድሜ ከፍ ሲል ወደ 40ዎቹ ሲጠጋ የግፊት የስኳር ችግሮች አሉ የሚለው ቼክ መደረግ አለበት። ምክንያቱም ጤንነትን በእርግዝና ሲመጣ ራሱ እርግዝና የራሱ የሆነ ጫና ስላለው ጤናማ ነኝ ወይ የሚለውን መጀመሪያ ምርመራ ማድረግ ወሳኝ ነው። እነዚህ ምርመራዎች እንግዲህ ከፈርቲሊቲ ስፔሻሊስቶች ወይም ደግሞ ከማህፀን ጋር በተገናኘ የሚሰሩ ሐኪሞች ጋር መመካከር ያስፈልጋል። ስለዚህ መጀመሪያ ማድረግ ያለባችሁ ምርመራ ማድረግ ነው። በሁለተኛ ደረጃ የማርገዝ እድላችሁን ለማስፋት የሰውነት ክብደታችሁን መመልከት። ሰውነት ክብደታችሁ ምን ይመስላል? የሰውነት ክብደታችሁ በተለይ ቦዲ ማስ ኢንዴክስ የሚባለው ማለት ነው ከ18.5 እስከ 24.9 መሆኑን እርግጠኛ ነው። ኦቨርዌይት ከሆናችሁ ሰውነት ክብደታችሁ መስተካከል አለበት፣ ምክንያቱም የሆርሞን ላይ ተጽዕኖ ስለሚያደርግ። ኦቨርዌይት የሆናችሁ አንደርዌይት ወይም ክብደታችሁን ማስተካከል አለባችሁ። አንደርዌይት የሆናችሁ ደግሞ የሰውነት ክብደታችሁን ማስተካከል። ስለዚህ ጤናማ የሆነ የሰውነት ክብደት እንዲኖራችሁ ማድረግ ነው። ሶስተኛ ጥሩ እንቅልፍ መተኛት። እንቅልፍ በጣም ወሳኝ ነው። የሆርሞን ሚዛናችሁን በማስተካከል በኩል በቀን ከ7 እስከ 8 ሰዓት መተኛት አስፈላጊ ነው። ምክንያቱም እንቅልፍ የምታጡ ከሆነ በተለይ ልጅ አጣን ብላችሁ የምትጨነቁ ከሆነ ወይ ልጅ ለማግኘት በተለያዩ መንገዶች ስትረስድ የምትሆኑ ከሆነ ኮርቲዞል የምንለው ሆርሞን ይጨምራል። ይሄ ኮርቲዞል የምንለው ሆርሞን በመጨመሩ ምክንያት ደግሞ ቅድም ከአንጎል ለእርግዝና ወሳኝ የሆኑ ሆርሞኖች እንደ ፎሊኩላር ስቲሙሌቲንግ ሆርሞን እና ሉታናይዚንግ ሆርሞን የምንላቸው አንጎላችን ከእንቁላል ማምረቻ ጋር የሚግባባባቸውን ሆርሞኖች ላይ ተጽዕኖ ስለሚያደርግ ጥሩ እንቅልፍ መተኛታችሁ የዚህ የኮርቲዞል ሆርሞን እንዲቀንስ በማድረግ የማርገዝ እድላችሁን ያሰፋል። አራተኛ ጭንቀት መቀነስ። ጭንቀት የሚለው ነገር እንግዲህ በጣም የኮርቲዞል ሆርሞንን ይጨምራል። ስትረስ ሆርሞን የምንለው ነው። ይሄ ኮርቲዞል የምንለው ሆርሞን በመጨመሩ ምክንያት አሁንም በተመሳሳይ ልክ እንቅልፍ እንደማጣት ባለው ችግር ማለት ነው ፎሊኩላር ስቲሙሌቲንግ ሆርሞን እና ሉታናይዚንግ ሆርሞን የምንላቸውን ሆርሞኖች ለመራቢያ የሚጠቅሙትን ወሳኝ የሆኑት ሆርሞኖች ላይ ተጽዕኖ ስለሚያደርግ ጭንቀት መቀነስ በጣም ወሳኝ ነው ማለት ነው። ዮጋ በማድረግ የሰውነት እንቅስቃሴ በማድረግ ጭንቀታችሁን መቀነስ በጣም አስፈላጊ ነው። ሌላው አመጋገባችሁን በሚገባ መመልከት አለበት። አመጋገብ በጣም ወሳኝ ነው። የምትመገቡበት ምግብ ምን አይነት ፍጹም ተፈጥሯዊ አትክልቶችን፣ ፍራፍሬዎችን፣ ጤናማ የሚባሉ ቅባቶችን፣ ጤናማ የሚባሉ እንደ እንቁላል በማካተት የምትመገቡት ምግብ በተለይ ከፋብሪካ ፕሮሰስድ ከሆኑ ከኢንዱስትሪ ምርቶች የራቀና ጤናማ የሆነ ምግብ መመገብ ሰውነታችሁ ውስጥ እንቁላል የመመረት ሂደቱን እና የሰውነት ብግነትን በመቀነስ የማርገዝ እድላችሁን ሊያሰፋላችሁ ይችላል። ተጨማሪ ደግሞ እንደ ቫይታሚኖችን ለእርግዝና ሊረዷቸው የሚችሏቸው የተለያዩ ቫይታሚን ሰፕሊመንቶች እንደ ፎሊክ አሲድ፣ ኮኤንዛይም ኪው10 ምናምን የሚባሉ ነገሮች ሁሉ ይሰጣል። እነዚህን አካታችሁ መጠቀም ራሱ ቫይታሚኖችን ማካተት የማርገዝ እድላችሁን ያሰፋላችኋል ማለት ነው። በተጨማሪ ውድ ተመልካቾቼ የማርገዝ እድላችሁን ሰፊ የሚያደርግላችሁን ግንኙነት መጠቀም በጣም ወሳኝ ነው። ይሄ እዚህ በፊት የሰራሁላችሁ ቪዲዮ አለ። አንድ ሴት በወር ውስጥ የምታረግዝባቸው 5 ወይም 6 ቀናቶች ብቻ ናቸው። ታዲያ እነዚህ አንድ ሴት የወር አበባ ካየች በኋላ እርግዝና የሚፈጠሩበትን ቀናቶች አውቆ ግንኙነት ማድረግ የማርገዝ እድላችሁን ያሰፋላችኋል። በተለይ የወር አበባችሁ ሬጉላር ከሆነ ማለት ነው። ሬጉላር ማለት ያው በየወሩ የሚመጣ ከሆነ ማለት ነው።
ይህንን የበለጠ ለመረዳት እዚህ በፊት የሰራሁላችሁ ቪዲዮ መመልከት ትችላላችሁ። በየትኞቹ ቀናቶች ነው የማርገዝ እድላችሁ ከፍተኛ የሚሆነው የሚለው ማለት ነው። ይህን ሁሉ አድርጋችሁ ከ3 ወር እስከ 6 ወር ድረስ ሞክራችሁ ካልተሳካ ግን ሌሎች አማራጮች ይኖሯቸዋል ማለት ነው። እንግዲህ IVF ኢንቪትሮ ፈርቲላይዜሽን የምንለው IUI ኢንትራዩትራይን ኢንሰማናይዜሽን የምንላቸው ሌሎች በሳይንስ የምትታገዙበት መንገድ ይኖራል። በተለይ የእንቁላል ሪዘርቫችሁ በጣም አነስተኛ ከሆነ ያላችሁ የእንቁላል ቁጥር አነስተኛ ከሆነ እነዚህ መንገዶችን ልትጠቀሙ ትችላላችሁ። ዶኖር ኤግ የሚባል ከሌላ ሰው እንቁላል የመውሰድ። ውድ ተመልካቾቼ የዛሬን ቪዲዮ በዚህ ያበቃው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ይብዛላችሁ።